no የሚለውን ቃል ተጠቅመን ምርጥ ፍሬዞችን እንማር no 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 that's how you pronounce it okay no so የመጀመሪያው መጨናነቅ አያስፈልግም ፈታ በል ችግር የለም ስትሉ no worries no worries no worries እንደዚህ አርጌ እኮ እንደዚህ ሳላረቅ ቀረው እኮ በእናት እንደውይ ምናምን አትጨነቅ ምንም ችግር አታስብ no worries ትላላችሁ no worries no worries ሁለተኛው የተለመደው ችግር የለም ስትሉ ያው ችግርን ታቋታላችሁ problem right so you can say no problem it's okay no problem don't worry about it ብለን መጠቀም እንችላለን no problem ሌላው ደግሞ የሆነን ስራ ሰው በቃ ላይ እንደዚህ ሳልሰራኮ ምናምን ብሎ ተጨናንቆ ከነገራችሁ ምን መወጣጠር አያስፈልግም ማለት ይሄ መጨናነቅ አይጠበቅብም ችግር የለም ተረጋግታ አይነን ነገር ስትሉ no pressure no pressure ራስን ማስጨነቅ እንደዚህ ማለት አስፈልጊ አይደለም no pressure just do it when you have time right no pressure ብላችሁ መጠቀም ትችላላችሁ ማለት ነው no pressure ምንም ጥርጥር የለውም ምንም ጥያቄ የለውም እንላለን የሆነ ነገር ለምሳሌ እንደሚሆን እርግጠኛ ከሆነ ጥርጥር ከሌለን no question there is no question ማለትም እንችላለን ግን simply no question ምንም ጥርጥር የለውም ያ ነገር ይሆናል it's going to happen no question yeah this dude is going to win the match no question ይሄኛው ሰውዬ ውድድሩን ያሸንፋል ምንም ጥያቄ የለውም እያለን ነው ማለት ነው Gabrielle wanted her old lifestyle back no question absolutely no question አያሳስብም እሱ ትልቅ ችግር አይደለም እንደ ማለት እንደ ትልቅ ችግር ይሄ አሳሳቢ አይደለም ስትሉ no big deal it is መጨመር ትችላላችሁ ከፊቱ ከፈለጋችሁ ግን ዛሬ በኖ የሚጀምሩ ቃላትን ማሳየት ስለፈለኩ አንድ theme ወስጄ so no big deal ምንም መጨናነቅ አያስፈልግም እያላችሁ ነው ማለት ነው It's no big deal መጣደፍ አያስፈልግም ተረጋግቶ ሁሉም ነገር በጊዜው ይደርሳል ምን አባቱ ስትሉ no rush ማለት ትችላላችሁ no rush you can do it whenever you are at your convenience ሲመቼ ማድረግ ትችላለን no rush ብለን መጠቀም እንችላለን There's no rush so ለዛሬ የነበረን ትምህርት ይሄን ይመስላል ስለምትመለከቱኝ ስለምትማሩ ስለምትሞክሩ በጣም አመሰግናለሁ ወዳችኋለሁ see you next time